ደራራ ከሰሜን ማን ገደለው? በሻንጣዬ ከያዝኳቸው ቁርጥራጭ ወረቀቶች አንዱ የደራራ ከሰሜን አሟሟት ይተርካል። ትረካው ለዓመታት አብሮኝ የተቀመጠ ሲሆን መረጃውን ለማመን ግን ተቸግሬ ቆይቻለሁ። መስከረም ወር 2000 ላይ ግን አሳዛኙን የደራራን ታሪክ የሚያረጋግጥ ተጨማሪ ፍንጭ በማግኘቴና መረጃውን የሰጠኝ ሰውም መሞቱን ስለተረዳው ታሪኩን በዚህ መድብል ለማካተት ወሰንኩኝ ይላል የደራሲውና የጋዜጠኛው ማስታወሻ ዋና ደራሲ። ኦነግ ከመሸጋገሪያው መንግስት ከወጣበት ከ1984 በኋላ የኦሮሚያ ሁኔታ ውስብስብና አስቸጋሪ የሆነ መሄዱ ይታመናል። በተለይም በኦሮሚያ ገጠሮች አመጽና እምቢተኝነት ከጊዜ ወደ ጊዜ እያየለ ሄዷል። የኦሮሚያን ክልል በቁጥጥር ስር ለማዋል የደህንነት መስሪያ ቤቱ ከዘየዳቸው መላዎች አንዱ ታዲያ የኦነግ ደጋፊ የሚባሉ ታዋቂ ሰዎችን ህዝቡን ያሳምጻሉ ተብለው የሚጠረጠሩ አንጋፋ አድባሮችን በየከተማው በመምታት የህዝቡን ሞራል መስበርና አቀርቅሮ እንዲጓዝ ማድረግ ነበር። የዚህ እቅድ አፈጻጸም በረቀቀ ዘዴ ተነድፎ ስራ ላይ ውሏል። የኦሮሞ ህዝብ እንደ አድባር የሚመለከታቸው አንጋፋ ሰዎች በኦሮሚያ ዋና ዋና ከተሞች ሁሉ ግንባራቸውን እየተመቱ ተገድለዋል። በዚህ ትረካ የአምቦን ህዝብ አንገት ለማስደፋት ማን እንደተገደለና ግድያው እንዴት እንደተፈጸመ አወጋቸዋለሁ። አምቦ ላይ ማን ይገደል የሚለውን ጥያቄ የተወሰነው በኮሚቴው ነበር። የኮሚቴው ሰብሳቢ በወቅቱ የመከላከያ የመረጃ ኃላፊ የነበረው ጀነራል አባዱላ ገመዳ ሲሆን በኮሚቴው አባልነት 5 ሰዎች ተሳትፈዋል። እነርሱም በወቅቱ የማዕከላዊ እዝ የፖለቲካ ኃላፊ የነበረው ጀነራል ኃይሌ ጥላሁን፣ በወቅቱ የማዕከላዊ እዝ ዘመቻ ኃላፊ የነበረው ተክላይ አሸብር ወይም ደግሞ ወዲ አሸብር፣ አንድ ስሙ ያልታወቀ የጸጥታ መስሪያ ቤት ተወካይ፣ በወቅቱ አምቦ አካባቢ የተመደበ የኦዳ ሻለቃ ምክትል አዛዥ ኮሎኔል ድሪባ መኮንን፣ በወቅቱ የኦዳ ሻለቃ ፖለቲካ ኃላፊ የነበረው ሻለቃ ጀማል ዩሱፍ ነበሩ። በወቅቱ የኦዳ ሻለቃ አዛዥ የነበረው ኡመር ዩሱፍ የፖለቲካ አቋሙ አጠራጣሪ ነው በሚል በስብሰባው ላይ እንዳይገኝ ተወስኖ ለጸጥታ ስራ ጉዳይ በሚል ሰበብ በስብሰባው ዕለት ወደ ፊንጫ እንዲሄድ ተደርጓል። የኮሚቴው አባላት አምቦ ቤተመንግስት ተሰብስበው አምቦ ላይ ማን ይገደል የሚለውን ጥያቄ ምላሽ ሰጡ። በእጩነት 3 የአምቦ ከተማ አንጋፋ ኦሮሞዎች ቀርበው ነበር። እነርሱም የድምጻዊት አበበች ደራራ አባት ደራራ ከሰኔ፣ ደቃ ሙለታና ደንድር የተባሉ ነበሩ። በህዝብም ተቀባይነቱና በኦነግ ተጠርጣሪነቱ በድምጽ ብልጫ ደራራ ከሰኔ ያሸነፈ። ዝርዝር እቅድ ከተነደፈ በኋላም ደራራ የሚገደልበት ዕለት ሰዓትና ቦታ ተወስኖ ስብሰባው አበቃ። ግድያው በታቀደው መሰረት ተፈጸመ። በዚያን ዕለት ምሽት ደራራ ከሰኔ መኖሪያ ቤቱ ደጅ ላይ ከላንድ ክሩዘር ውስጥ በተኮሰ ጥይት ጭንቅላቱ ላይ በ2 ጥይት ተመቶ ሕይወቱ አለፈ። የቶክስ ድምጽ እንደተሰማ በእቅዱ መሰረት ኮሎኔል ድሪባና ሻለቃ ጀማል ወደ ኦዳ ሻለቃ አዛዥ በመሄድ ደራራ ከሰኔ መገደሉን ገለጹለት። ሰራዊቱ በአስቸኳይ የአምቦን ከተማ ከቦ ፍተሻ እንዲያካሂድ በተረበሸ ሁኔታ አጣደፉት። ኮሎኔል ኡመር ዩሱፍ ለቲያትሩ ባዳ እንደመሆኑ የበታቾቹ ያቀረቡለትን የማስመሰያ ሐሳብ በቅንነት ተቀብሎ ሰራዊቱን አዘዘ። ደራራን የገደሉትን ሰዎች የያዘችው ላንድ ክሩዘር ቀኝ ኋላ በመዞር የፈታሾቹ አስተባባሪ ሆነች። በዚያን ዕለት በተደረገ ጥብቅ ፍተሻ ጠመንጃ ይዘው የተገኙ ፖሊሶች ጭምር በቁጥጥር ስር ዋሉ። አምቦ ቀውጢ ሆና በፍተሻ ስትታመስ አደረች። በአባዱላ ኮሚቴ ስር የነበሩት ኮሎኔል ድሪባና ሻለቃ ጀማል ድራማውን በተሳካ ሁኔታ አጠናቀቁ። ደራራ ሞተ። ለመሞት በድምጽ ብልጫ በማሸነፉ ተገደለ።
ውጤቱ ግን የተገላቢጦሽ ሆነ። በነጋታው ማለዳ ህዝቡ የሌሊቱን ድራማ ሁሉ መገንዘቡን በገሃድና በአደባባይ አሳወቀ። በደራራ ቀብር ላይ ህዝቡ ግልብጥ ብሎ ወጣ። በቁጭት የሚፎክሩ እንጂ የሚያለቅሱ አልታዩም። በአምቦ ከተማ ታሪክ ያን የመሰለ ህዝብ የተገኘበት የቀብር ስነ ስርዓት ተፈጽሞ የማያውቅ ሲሆን ህዝቡ ደራራ ሆይ አንድ ቀን እንደሚበሉ እናውቅ ነበረ፣ አምላክ ነፍስን ይቀበላት፣ በዛሬው ዕለት ሺዎች ደራራዎች ተወልደው እንደሚያድሩ ጠላቶቻችን አለማወቃቸው እንዴት የዋህ ቢሆኑ ነው ሲል ተሰማ። የቀብር ስነ ስርዓቱን በሆታ የተሞላ ነበር። ደራራ ከሰኔ ነፍስ ይማር። ምንጭ የጋዜጠኛው ማስታወሻ